ሰኞ ህዳር 16 ነው ኪዳነ ምህረትን እጅግ በጣም ይወዳታል አይደለም በደም ስሩ ነው የገባችው ወንድሜ በጣም ነው የሚወዳት ኪዳነ ምህረት እና ኪዳነ ምህረትን 16 ሁሌ ዶርም ውስጥ ይዘክራታል ዝክር ማለት አሁን 16 ኪዳነ ምህረት የምትከበርበት ቀን ሻማ አብርቶ ጸሎት ያደርጋሉ እና ጸበል ውሃ ላይ ይጸልዩና ይጠጣሉ ዳቦና እንደ ዝክር ነገር ያደርጋሉ ዶርም ውስጥ እቺን ሁሌ ዶርም ዩኒቨርሲቲ ከገባ ጀምሮ ያደርጋል ይዘክራታል እና የዛን ቀን ሰኞ ስለነበር ኪዳነ ምህረት ከዛ ዳቦ ከዩኒቨርሲቲው ገዝቶ የዩኒቨርሲቲ ውስጥ የክርስቲያኖች በሚጾሙ ሰዓት የሚጾሙት ዳቦ ይሸጥና ለቤተክርስቲያን ገቢ ይሆናል ከዛ ላይ ነው የገዛው ዳቦ ከግቢ ለምን ግቢ ጉባኤ ማለት በማህበረ ቅዱሳን የታቀፈ ለክርስቲያን ልጆች ትምህርት ጉባኤ የመጽሐፍ ቅዱስ ትምህርት የሚሰጥበት ነው እዛም ተሳታፊ ነው ልጁ እና ከዛ ይገዛና ያን ዳቦ ግማሹን ዝክር ይዘክራል ሰኞ ዕለት ምንድነው ያደረገው የገና ጾም የገባበትን ቀን ነበረ ቤተክርስቲያን ሄዶ ቅዳሴ አስቀድሶ 9 ሰዓት መጥቶ ከቅዳሴ ማታ ምሳ በልተው ምን ብለው ማታ ወደ 2 ሰዓት አካባቢ ዝክሩን ይዘክራሉ ሁለት ጓደኞቹ ጋር ነው ዝክሩን ይዘክራሉ ከዛ ሁለት ጓደኞቹ ጋር ነው ዝክሩን ከዘከረ በኋላ ዝክሩን እንደጨረሱ 4 ኪሎ ስላሴ ቤተክርስቲያን ፍለፊት ላይ ካወቅሹ ስላሴ ቤተክርስቲያን አለ ከዩኒቨርሲቲው ፍለፊት ካወቅ የራሱ ዩኒቨርሲቲው ጀርባ ከስላሴ ጀርባ ስላሴ ዩኒቨርሲቲ ጀርባ ከዛ ስላሴ ቤተክርስቲያን ሄጄ ለነዳያን አዘክሬ እመጣለሁ ብሎ ከጓደኞቹ ጋር ተለያየ መቼ ሰኞ ዕለት 2 ሰዓት ተኩል በኋላ ዝክሩን ከጨረሱ በኋላ ማለት ነው ከዛ ሄዶ ዝክሩን ዘክሮ መጥቶ ምን እንደተፈጠረ እንግዲህ እግዚአብሔር ነው የሚያውቀው ከዛ በኋላ ያለው ነው እንግዲህ ከጓደኛው የሚነግረንን ምን ሰማው ምክንያቱም ከዛ በኋላ ጓደኞቹ ጋር ተለያይቷል ከዛ ምንድነው የተፈጠረው ስለው ለኔ ያለ ምንድነው የኛው ጓደኛው አብሮት የሚኖረው ዶርም ውስጥ ማለት ነው ሰኞ ዕለት 5 ሰዓት ከምሽቱ 5 ሰዓት ከ10 አካባቢ ነበር ወደ ዶርም የገባሁት አለ ከዛ ጠረጴዛው ላይ ስዕል አድኖ ኪዳነ ምህረት ስዕል አድኖና የመድኃኒዓለም ስዕል አድኖ ሻማ ሳይ ዝክር እንደነበር አስታወስኩኝ አለ እስከዛሬ ውብሸት ሲዘክር ታውቃለህ አታውቅም ስለው አውቃለሁ በአሁኑ ወር ግን ኪዳነ ምህረት እንደነበርና ዝክር እንደነበር አላስታወስኩም ነበር አለ እሺ ከዛስ ምን ተፈጠረ ስለው ውብሸት ተኝቶ ነበር ለምን እንግዲህ ዶርም ማለት አንድ ጠባብ ክፍል ናት ካወቅሽ እና አልጋ አለ አንድ አልጋ ነው ተደራራቢ ነው ያኛው ትልቁ አልጋ ላኛው ላይ የሚተኛው ወንድሜ ደግሞ ታችኛው ላይ ነው የሚተኛው ከዛ ወንድምሽ ተኝቶ ነበር አልጋ ላይ እኔ ወጥቼ ላይ ተኛሁ እንደተኛው ሁለት ጊዜ የማስመለስ ድምጽ አሰማው ወንድምሽ ከዛ በኋላ ውብሸት ሆልስ ተክስለው ዝም አለኝ ደግሞ ስላልጠየቀኝ በዛው ተኛው ከዛ ለሊት 10 ሰዓት ላይ እንግዲህ ወደ ማክሰኞ ሊነጋ ለሊት 10 ሰዓት ላይ በኢትዮጵያ ማለት ነው እንደ ሰመመን እየነቃው ስመጣ ክፍሉ በጣም ይሸታል እኔን አሞኛል ላብላብ ይለኛል ሊያጠለውለኛል አሞኛል ከዛ ወረድኩና ሽንት ቤት ሄጄ ተጣጥቤ መጣውና እዛው ዶርማችን በር ላይ ሆኜ ጓደኛዬ ጋር ደወልኩለት ሀብታሙ የሚባለው ጓደኛው ጋር ደወልኩለት ከዛ መጣና እሱ ምን ሆነሃል ሲለኝ ውብሸት አስመልሶት አሞኛል የሱ ሽታ እኔን ሸቶኝ አሞኛል አልኩት እሱ አንሶላ አውጥቶ ዶርሙ ሀብታሙ ዶርም ሄድንና እዛ አደርናል ይታይሽ እንግዲህ እሱ መጥቶ ጓደኛው መጥቶ ይሄኛውን ይዞ ሲሄድ ያስመለሰው ልጅ አስቢ አልጋ ላይ ይኖር ይሙት ምን ይሁን አላዩት አስቢ ይሄ ልጅ ሁሌ የሚያስመልሰው ቢሆን ኦኬ ሁሌ ያኔ የታወቀ ነው ለመጀመሪያ ጊዜ ነው ይሄን ነገር ያሳየው አለ ሆይ ሞት ኮይ እንዴት አይባልም ዶርም ቆልፈውበት ጓደኛው ዶርም ነው ሄደው አደሩ ማክሰኞ ዕለት ጠዋት ዩኒቨርሲቲው ክሊኒክ ሄድኩና ሽታ ሸቶኝ አመመኝ ብያት ማስታገሻ ሰጠች ከዛ ማክሰኞ 4 ሰዓት አካባቢ ኢንተርኔትሺፕ ኢንተርቪው ስለነበረብኝ የኢንተርኔትሺፕ ወረቀት ማውጣት ስለነበረብኝ እኔ ከገባው ስለሚያመኝ ሀብታሙ የሚባለው ጓደኛዬ ገብቶ የኢንተርኔትሺፕ ወረቀትና ጫማ ወጣልኝ ከዛ ዶርሙን ቆልፈን ሄድናል ማክሰኞ ጧት ለሁለተኛ ጊዜ ማክሰኞ ለሊት አላያችሁትም እንደገና ማክሰኞ ጧትም እንደዛው ገብታችሁ ስትወጡ አላያችሁትም አላየነው ከዛስ ማክሰኞ ሙሉ ቀን ዋለ ጓደኞቹ ሲደውሉ ስልክ አያነሳም ሰኞ ዕለት አብረው ያመሹ ጓደኞቹ ሲደውሉ ስልክ አያነሳም ዶርም ሄዶ ሲያንኳኩ ዶርም አይከፈትም ከዛ በኋላ ሙሉ ቀን ከዛሬ ካሁን ይመጣል ወይ ለምን አንዳንዴ ካምፓኒ ሄዶ ስራ ስለሚሰራ ስራ ቦታ ሄዶ ሊሆን ይችላል ብለው ጠበቁት እስከ ማታ እስከ 11 ሰዓት እስከ 12 ሰዓት የለም ስልክም አያነሳም አልመጣም ከዛ መጨረሻ ላይ ሲጨንቃቸው እዚህ ራሱ ታደሰ የሚባለው ጓደኛቸው ጋር ይደውላሉ አብሮት አንድ ዶርም የነበረው በቃ ሲደውሉ
አያነሳም ስልክ ሲደውሉ አያነሳም ስልክ መጨረሻ ላይ ምን አላቸው ላይብረሪ ነኝ በቴክስት አውሩኝ አላቸው ከዛ ቴክስቱ አሁንም አለኝ እጄ ላይ ታደሰው ከዛ ላይብረሪ ነኝ በቴክስት አውሩኝ አላቸው ከዛ ውብሸት ስልክ አያነሳም በሰላም ነው ሲለው አሞታል መሰል ሂር ጠይቀው እኔ ተጠይቀው አይነግረኝ ያለው ከዛ ያኛው ዶርም ነው ብሎ ሲጠይቀው ዶርም አላየሁትም አሁን የት እንዳለ አላቅ ነው ያለው ታደሰ ማለት ነው ብሎ ይመለሰው እንግዲህ ክፍል ውስጥ እያስመለሰው ነው በር ቆልፍ የወጣውበትም አላለም ምንም አይነት እርዳታም አላደረገለትም ለጓደኞቹ ኢቭን ደውሎ ውብሸት አሞታል ሂዱና ቼክ አድርጉት አላለም ጭራሽ የት እንዳለ አላቅም ብሎ ዘጋባቸው ከዛ እነዚህ ልጆች ይደነግጡና ከምሽቱ 1 ሰዓት ተኩል አካባቢ ነው እንደዚህ ያላቸው እነዚህ ልጆች ይደነግጡና ቤተሰብ ጋር ይደውላሉ የሲስተር ስልክ ስለሚያውቁ ሲስተር ጋር ይደውሉና አንቺ ጋር መጥቷል ወይ ውብሸት ሲሏት አረ አልመጣም ትላቸዋለች አረ ስልክ ማያነሳም ሙሉ ቀን የለም እስቲ ምናልባት ክረምት ላይ ተከራይቶ የነበረው ጓደኞቹ ጋር እዛ ሄዶ ሊሆን ይችላል ብላ ሲስተርም ለኔም አልነገረችኝም ለትልቁም ወንድምም አልነገረችም ዝም ብላ ታድርልሻለች ከዛ ልጁ የታደሰ የሚባለው ቤተሰብ ኦሬዲ ማክሰኞ ማታ ውብሸት ስልክ እንደማያነሳ ቤተሰብ ጋር እንደደረሰ ደርሷል ቤተሰብ ሮብ ጧት መጥቶ ዩኒቨርሲቲውን እንደሚጠይቅና ዶርም እንደሚያሰብር ያውቃል ስለዚህ ምንድነው ያደረገው ውብሸት አንድ ዶርም ተዘግቶበት ከተገኘ አንተ ነገ ለሄድከው ተብሎ ስለሚያዝ ቤተሰብ ከመንጣቱ በፊት ሮብ ጧት በር ከፍቶ ውብሸት መሞቱን ተናገረ እንዴት ነው የተናገረው ስለንገርሽ ሮብ ጧት እንዴት አንተ መሞቱን አወክ ስለው ሮብ ጧት በሃይላንድ ውሃ ገዝቼ አስቀምጬ ነበር አለ ቢያመኝም ይመመን ብዬ ያን ውሃ ላወጣ ገባሁኝ ይታይሽ እንግዲህ ከሰኞ እስከ ሮብ ጧት ድረስ ያመኛል ብሎ ዶርም ያልገባልች እሱ ማክሰኞን ጓደኛው ጋር ሀብታሙ የሚባለው ጓደኛው ጋር እየገባ ልብስ ሲያወጣል ሄዶ ነው ያደረው ሰኞ ጋር ሄዶ አደረ ሮብም እንደዛ ሀብታሙ ጋር ሄዶ አደረ አላደረም ግን ከሰኞ እስከ ሮብ ጧት ድረስ ዶርሙን ትቶ የወጣ ሰውዬ ሮብ ጧት ውሃ ሊያወጣ ቢያመኝም ይመመኝ ብሎ ዶርም ገባ ሌላ ውሃ ይተም ቆይተም በይ ከዛ ዶርም ሲገባ ምን አየሁ አለ ጠረጴዛ ላይ ስልኩን አየሁ ከዛ ስልኩን ሳየው ይሄ ልጅ የት ሄዶ ነው ይሄ ልጅ እህቱ ጋር ሄደም እንዴ ብዬ አልጋው ላይ ሳየው በህይወት የለም ማለት አልጋው ላይ